ቀዳም ስዑር የትንሣኤ ማግስት ያለው ቅዳሜ ነው። ሁለት ትርጉም አለው። የመጀመሪያው የተሻረ ቅዳሜ ማለት ነው። ስዑር የተሻረ ማለት ነው። ሁለተኛው ደግሞ የለመለመ ቅዳሜ ማለት ነው። በለመለመ መስክ ያሳርፈኛል፣ በረፍት ውኃ ዘንድ ይመራኛል የሚለውን ውስተ ብሔር ስዑር እየያድረን በለመለመ መስክ ያሳድረኛል ይለዋል እና በግዙ ስዑር ለምለም የለመለመ ማለት ነው። የተሻረ ያሰኘው እንግዲህ በብሉይ ኪዳን የነበረው ሰንበት ቅዳሜ ነበር፣ ቀዳሚት ሰንበት ነበረች። እግዚአብሔር ከሥራ ሁሉ በሰባተኛው ቀን አረፈ ይላል። እሁድ ነው ስራ የጀመረው። ስራውን የፈጸመው ፈጥሮ ከጨረሰ በኋላ አረፈ የተባለበት ቅዳሜ እና ይህ ቅዳሜ የማይጾምበት ሰንበት አይሁድ ወይም ቀዳሚት ሰንበት የቀደመችው ሰንበት ተብሎ የሚከበር ቀን። ይህንን ቀን ግን በጾም ነው የምናሳልፈው። ሰንበት ላይ መጾም ሰንበት እንደ መሻር ነው የሚቆጠረው። ስለዚህ በጾም የምናሳልፈው የተሻረ ሰንበት ሆኗል። ይሄ የሆነበት ምክንያት የሰንበት ጌታዋ ክርስቶስ በመቃብር ውስጥ በሆነበት ዕለት ስለሆነ በዛን ቀን ምግብ አንበላም ብለን ሐዋርያቱም እሱ ሳይነሳ ትንሣኤውን ሳናይ አንበላም ማለታቸው እነ ቅዱስ ያዕቆብ እሱን መነሻ አድርገን ስለምንጾመው ነው። እግዚአብሔር ከስራው አረፈ ተብሎ ቀድሞ ተነግሮ ነበረ። ፈጥሮ ሲጨርስ ግን የሚያርፈው የሚደክመው አካል ነው አይደለም። እግዚአብሔር በባህሪው አይደክመውም። ትንቢት ነው ለካ ለዚህችኛዋ ቅዳሜ ነው መቃብር ውስጥ አርፎ የማሳለፉን ለማስታወስ ነው። በዚህ ምክንያት ቀዳም ስዑርን ብለን እናከብረዋለን። ሁለተኛ ሞትም የተሻረበት ነው። በሞቱ እንግዲህ የክርስቶስ ሞት የሞት ሞት ይባላል። ሞት የሞተበት ቀን ነው። ክርስቶስ ሞተ ማለት ሞትን በሞቱ አሞቶ ለሞት ይላሉ። በሞቱ ሞትን ገደለ ይላሉ አባቶቻችንና በዛ ምክንያት ሲሮ ሞተ በስጋ ሞትን በስጋ ሞቶ ሞትን ሻረው ብላ ቤተክርስቲያናችን የምትዘምርበት ስለሆነ ይሄ ስዑር የሚለው ስም ይገባዋል።